ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከእንቅልፌ ተነስቼ ዛሬ መጀመሪያ ብሎጌ ልሰራ ነው እና ምንድነው ካለፈው ቪዲዮ እንደነገርኳችሁ ምናልባት አዲስ ከሆናችሁ ገልጽላችኋለሁ። ቪዲዮን የምትመለከቱት ለመጀመሪያ ጊዜ ከሆነ ቻይና ነው ያለሁት እና አሁን ለወሊድ ከባሌ ቤተሰቦች ከአማቶቼ ቤት ሂደናል። አማቶቼ ቤት ማለት እዛ የራሳችን ቤት አለ። እዚህ የምታዩት ራሳችን ቤት ነው። ያው ቤቱ አዲስ እንደመሆኑ መጠን በጣም ብዙ ስራ ይጠብቀናል። እንደዛ ነው እላችኋለሁ። አሁን እየተዘጋጀው ነው። ምንድነው የጉዞ ቪዲዮ ልሰራላችሁ ነበረ ግን ምንድነው አልቻልኩም። ሙቀት ስለሆነ አሁን ላይ በቃ መንገድ ላይ ፌንት አድርጌ ነው ቤት ራሱ የደረስኩት። ደግሞ እቃችን ከመብዛቱ የተነሳ በባቡር አይደለም በመኪና ነው የመጣንና ሙቀቱ ትንሽ ከባድ ነበረ። በመንገድ እያረፍን ምናምን ነበረ። አሁን እዚህ ላይ ባሌ ተኝቶ እኔ ባሌን ተደብቄው ተነስቼ ከየትኛው ልጀምር እያልኩ በጣም ግራ እየተጋባው ነበረ። ጽዳት ከየትኛው ልጀምር እያልኩ ነበር። ምክንያቱም ቤቱ በጣም ሰፊ ነው። ሌላ ጊዜ ሙሉ ቪዲዮ ሰራላችኋለሁ። አብዛኛው ክፍሎች በጣም ባዶ ናቸው፣ ምንም ዕቃ የላቸውም። ግን ደግሞ ንጹህ ነው መቀመጥ ስላለባቸው ግዴታ ይጸዳሉ። እና ከየትኛው ልጀምር እያልኩኝ ነበረ። ሳስብ በቃ ኪችን ልግባና ኪችን ያለውን ነገር ላጸዳዳ። ምክንያቱም እነዚህ ጥቅም የማይሰጡ ክላሶች ናቸው። ለጊዜው ምንም አይነት ጥቅም አንጠቀምባቸውም። ስለዚህ ከኪችኑ ልጀምር እያልኩኝ ወደ ኪችን እየወረድኩኝ ነው። ኪችን ገባው። ከዛ መጀመሪያ ከላይ ያለውን ኪችናችን እቃ ምናምን እየሸካከፍኩ ነበረ። እነዚህ የወጥ ቅመማ ቅመሞች ናቸው። ቻይና እዚህ ጋር ምግብ ሲሰሩ እውነቱን ለመናገር ያለ ቅመማ ቅመም ምናምን አይጠቀሙም። እና ቅመማ ቅመሞችን እንትን እያልኩ ነበረ። ደግሞ ይኸውላችሁ አቋቋሚ አረማመዴ ምናምን እንዳስቁብኝሽ ትንሽ ግሬን አሞኝ ነውና ፈከክ እያልኩኝ ነው። ኪችናችን እቃችን እያስተካከልኩኝ ነበረ። ከዛ ጽድት አደረኩኝ። ከሞላ ጎደል ጥሩ ሆኗል ማለት ነው። በጣም አሪፍ ነበረ። ጥሩ ጊዜ አሳለፍኩላችኋለሁ። የሙቀቱ ነገር ግን በስመ አብ ወወልድ ወመንፈስ ቅዱስ ልነግራችሁ አልችልም እንዴት እንደሞቀኝ። በቃ በእውነት ሙቀቱን አልተቋቋምኩትም። እንዳውም እኮ የተነሳሁት የሚገርማችሁ 11 ሰዓት ተኩል ምናምን ነበረ። በቃ ግን ሙቀቱን አልቻልኩትም። እንደዚህ ጸዳ አደረኩኝ። ከዛ ሙቀቱን አልቻልኩትም በእውነቱን ለመናገር እና የመጀመሪያ ብሎግ ይሄን ይመስላል። ጽዳቴን አጸዳዳው። በሚቀጥለው ቀን ደግሞ እንግዲህ ካልደከመኝ ጠዋት ተነስቼ ለማጽዳት ሞክራለሁ። ቀን ላይ ግን ምንም አይቻልም፣ ሙቀቱ ከባድ ስለሆነ። በሚቀጥለው ቀን እንገናኛለን። ቪዲዮን ተከታተሉኝ። አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ከዚህ ቤታችን ካስተካከል በኋላ 10,000 ሰብስክራይብ ከገባው ባሌን አመጣላችኋለሁ ብዬ ነበረ። ግን አሁን ላይ ስራ ስለሌለው ኦፍኮርስ አብረን ቪዲዮ እንሰራላችኋለን። ይኸውላችሁ ላበቴ እንደዚህ ጥምቅምቅ አድርጎኝ ነበረ በስተመጨረሻ። ከዛ ገላይን ተጣጥቤ ምናምን እንደዚህ እረፍቴን እያጣጣምኩ ነበረ። ስለተከታተላችሁ አመሰግናለሁ። በጣም ወዳችኋለሁ። መልካም ቀን። ባይ ባይ። እወዳችኋለሁ። ቴንክ ዩ ፎር ዋቺንግ